ሰላም ጤና ይስጥልን የሰዓቱን ዜና ይዘንላችሁ ቀርበናል። በመጀመሪያም በፓስተሩ ያልተገባ ድርጊት ህይወቱ ያለፈው ወጣት በቤት ጣሪያ ላይ ሶላር ፓኔል እንዲገጠም የሚያስገድድ መመሪያ ተዘጋጀ። የሿሿ ወንጀል የፈጸሙ ተጠርጣሪዎች በቁጥጥር ስር ዋሉ። ትራምፕ ለኔታንያሁ ቤቢ ተጠንቀቁ በዛቻ አስጠንቅቀዋል። ዋቅጅራ ገነት ይባላል። በምዕራብ ወለጋ የቂልሹ ካራ ተወላጅ ነው። በዩናይትድ ስቴትስ ይኖር የነበረ ለሰርግ ወደ ኢትዮጵያ በመጣበት ሰዓት በሕክምና የልብ ድካም እንዳለበትና ቀዶ ጥገና ማድረግ እንዳለበት ተወሰነ። የፕሮቴስታንት እምነት ተከታይ የሆነችው ፍቅረኛው ሕክምናውን ትቶ ፓስተር መሰረት ታዬ የሚባል ግለሰብ ጋር እንዲሄድ ምክርን ትሰጧለች። ግለሰቡም ወደ ፓስተሩ ሄዶ መጀመሪያ የተገጠመለትን የኦክሲጅን ገመድ ፓስተሩ አስወገደለት። አዲስ ልብ ሰጥቻለሁ ተፈውሰሃል ብሎም ላከው። ዋቅጅራ የህክምና ባለሙያዎችን ንግግር ችላ ብሎ የነብዩን ምክር ተቀበለ። በሚያሳዝን ሁኔታም ከአሜሪካ ወደ ኢትዮጵያ የመጣው ተስፈኛው ወጣት ወደ ቤቱ ለማረፍ እንደገባ እስከ ወዲያኛው አሸልቧል። በቤት ጣሪያ ላይ ሶላር ፓኔል እንዲገጠም የሚያስገድድ መመሪያ ተዘጋጀ። ለጊዜው የሚተገበረው አዲስ በሚገነቡ ቤቶች ላይ ነው ተብሏል። አዲስ የመኖሪያ ቤቶችና ህንፃዎች በሚገነቡበት ወቅት በጣሪያቸው ላይ የሶላር ፓኔል ቴክኖሎጂ እንዲገጠሙ የሚያደርግ አዲስ ብሔራዊ መመሪያ መዘጋጀቱን የውሃና ኢነርጂ ሚኒስቴር አስታውቋል። ከመጪው ሰኔ 30 ጀምሮ ተግባራዊ የሚደረገው ይህ መመሪያ በሀገሪቱ ያለውን የኤሌክትሪክ ኃይል እጥረት በታዳሽ ኃይል ለመተካት ታስቦ የተዘጋጀ ነው። ህጉ ለጊዜው አስገዳጅ ባይሆንም የመጀመሪያ ምዕራፍ ትግበራውን በአዲስ አበባ ከተማ እንደሚጀምር ተገልጿል። የሶላር ቴክኖሎጂ ዋጋ ከፍተኛ ከመሆኑ ጋር ተያይዞ የመግዛት አቅም ለሌላቸው የህብረተሰብ ክፍሎች ልዩ ማበረታቻዎች እንደሚዘጋጁም ሚኒስትሩ ገልጿል። የሚኒስትሮች ምክር ቤት ለፌዴራል መንግስት ለቀጣዩ የ2019 ዓ.ም በጀት ከ2.3 ትሪሊዮን ብር በላይ አጸደቀ። ዛሬ ሰኞ ሰኔ 2 ቀን 2018 ዓ.ም በተካሄደው 56ኛው መደበኛ የሚኒስትሮች ምክር ቤት ስብሰባ ላይ በቀረበው የፌዴራል መንግስት የ2019 ረቂቅ በጀት ላይ በሰፊው ከተወያየ በኋላ ግብአቶችን በማከል ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ መወሰኑ ተገልጿል። ለመደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልል መንግስታት ድጋፍ እንዲሁም ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የሚውል 2 ትሪሊዮን 339 ሚሊዮን 268 ሚሊዮን 120,738 ብር በጀት ለምክር ቤቱ ቀርቦ መጽደቁ ተገልጿል። የፌዴራል መንግስት ለ2018 ዓ.ም በጀት ዓመት የመደበው 1.93 ትሪሊዮን ብር ነበር። የጠቅላይ ሚኒስትር ጽህፈት ቤት በማህበራዊ ሚዲያ ገጹ ባወጣው መግለጫ የ2019 ዓ.ም የፌዴራል መንግስት በጀት የ2018 ዓመት በጀት ዓመት የፕሮግራም በጀት አፈጻጸምን መነሻ በማድረግ መዘጋጀቱን ይገልጻል። በቀጣይ ሊኖር የሚችለው የማህበራዊና የኢኮኖሚያዊ ትራንስፎርሜሽን አቅጣጫዎችና ዓላማዎች እንዲሁም በመንግስት የተቀመጡ ግቦችን ለማሳካት የመንግስትን የፋይናንስ አቅምና አስፈጻሚ መስሪያ ቤቶች ከተሰጣቸው ተልዕኮና ኃላፊነት አንጻር የሚያስፈልገውን ወጪ በመገምገም ተዘጋጅቶ መቅረቡም ተመላክቷል። ምክር ቤቱ ከ2019 እስከ 2023 ዓ.ም በሚኖረው የማይክሮ ኢኮኖሚና ፊስካል ማዕቀፍ ላይ እንደተወያየ ጠቅሶ የማይክሮ ኢኮኖሚ ሪፎርሙ ተግባራዊ ከተደረገ ወዲህ የኢትዮጵያ ኢኮኖሚ ካሉበት ተግዳሮቶች እየተላቀቀና የኢኮኖሚ መሰረቶችም እየተጠናከሩ መጥተዋል ብሏል። በኢኮኖሚ ሪፎርሙ የተገኙ አበረታች ውጤቶች ይበልጥ አጠናክሮ ለማስቀጠል እንዲሁም ዋና የማይክሮ ኢኮኖሚና ፊስካል ታሳቢዎች ላይ በመመስረት የ2019 ዓ.ም በጀት ዓመት የፌዴራል መንግስት በጀት መነሻ መሆኑም ተጠቅሷል። የሿሿ ወንጀል የፈጸሙ ተጠርጣሪዎች በቁጥጥር ስር ዋሉ። ተጠርጣሪዎቹ የወንጀል ድርጊቱን የፈጸሙት በአቃቂ ቃሊቲ ክፍለ ከተማ ወረዳ 6 ልዩ ቦታው ሳሪስ አቦ የትራፊክ መብራት አካባቢ ነው። ተጠርጣሪዎቹ የሰሌዳ ቁጥር ኮድ 3A 02122 ኦሮ በሆነ ሚኒባስ ተሽከርካሪ የትራንስፖርት አገልግሎት ሰጪና ተጠቃሚ በመምሰል አዲስ መኮንንና ኢሳያስ ደገፋ የተባሉ የግል ተበዳዮችን በመጫን ጥቂት እንደተጓዙ ኪሳቸው
በእጃቸው ውስጥ የነበረውን የሞባይል ስልክና ገንዘብ ለመውሰድ ሲሞክሩ የግል ተበዳዮቹ ወንጀሉን ለመከላከል በሚሞክሩበት ወቅት ገፍትረዋቸው በፍጥነት በመጓዝ ላይ ሳሉ ከሌላ ተሽከርካሪ ጋር በመጋጨት ቆመዋል። በወቅቱ ድርጊቱን በተመለከተ የአካባቢው ህብረተሰብና በትራፊክ ፖሊስ አማካኝነት በተሽከርካሪ ውስጥ የነበሩ ትግስት ጌታቸው፣ ገነት ደሳለኝ፣ ሜላ ጌታቸው፣ ኢየሩሳሌም ጌታነህና መዓዛ ማሞ የተባሉ ተጠርጣሪዎችን ከ6 የተለያዩ ስማርት ሞባይል ስልኮችና 11 ሚሞሪ ካርዶች ጋር ሊያዙ መቻላቸውን በወንጀል ምርመራ ምክትል ዋና ጠቅላይ መምሪያ የልዩና የተደራጁ ወንጀሎች ምርመራ መመሪያ የተገኘ መረጃ ያመለክታል። በተያዙ ተጠርጣሪዎች ላይ ተገቢው ምርመራ የማስፋት ተግባር እየተከናወነ ሲሆን ሌሎች ያልተያዙ ተጠርጣሪዎችን በቁጥጥር ስር ለማዋል ከፍተኛ ክትትል እየተደረገ መሆኑንም ፖሊስ ገልጿል። ተጠርጣሪዎቹ በተለያዩ ክፍለ ከተሞች እየተንቀሳቀሱ ወንጀሉን የሚፈጽሙ በመሆናቸው በእነዚህ ተጠርጣሪዎች ወንጀል የተፈጸመባቸው አዲስ አበባ ፖሊስ ዋና ጠቅላይ መመሪያ በመቅረብ ስልኮቻቸውን መረከብ እንደሚችሉም ተገልጿል። የኢትዮጵያ ብሔራዊ ባንክ የውጭ ባለሀብቶችና ተቋማት ነዳጅ እንዲያስገቡ ፈቀደ። የኢትዮጵያ ብሔራዊ ባንክ በሀገሪቱ የውጭ ምንዛሪ ስርዓት ላይ እየደረሰ ያለውን ጫና ለማቃለል በማለም ኤምባሲዎች፣ ዓለም አቀፍ ድርጅቶችና በውጭ ቀጥተኛ ኢንቨስትመንት የተሰማሩ ባለሀብቶች በራሳቸው የውጭ ምንዛሪ ነዳጅን እንዲያስገቡ የሚፈቅድ አዲስ መመሪያን ተግባራዊ አድርጓል። ባለፈው ሳምንት ይፋ የሆነው ይህ መመሪያ እውቅና የተሰጣቸው ተቋማት የተጣራ የነዳጅ ምርቶች በፍራንኮ ቫሉታ ስርዓት እንዲያስገቡ የሚፈቅድ ሲሆን ይህም ከሀገር ውስጥ የባንክ ስርዓት ምንም አይነት የውጭ ምንዛሪ ሳይጠይቁ የራሳቸውን ፍላጎት እንዲሸፍኑ የሚያስችል ነው። ይሁን እንጂ አዲሱ አሰራር አጠቃላይ የነዳጅ ገበያውን ለግል ነጋዴዎች ክፍት የሚያደርግ ባለመሆኑ በዚህ መንገድ የገባ ነዳጅ ለሕዝብ ሊሸጥ፣ ለሶስተኛ ወገን ሊተላለፍ ወይም በተለመደው የሀገር ውስጥ የንግድ ነዳጅ አቅርቦት ላይ ሊቀላቀል እንደማይችል በጥብቅ ተከልክሏል። የኢትዮጵያ ኤሌክትሪክ አገልግሎት ቀደም ሲል የነበሩ የኃይል መቆራረጦች እንዳይደገሙ አስፈላጊውን ዝግጅት እያደረገ መሆኑን የገለጸ ሲሆን ባለፈው የግንቦት ወር ላይ ግን የኃይል መቆራረጥ ማጋጠሙን አልሸሸገም። በአሁኑ ወቅት ለመብራት መቆራረጡ ምክንያት የሆኑ ፕሮጀክቶችን እስከ ሰኔ 30 ቀን 2018 ዓ.ም ድረስ ለማጠናቀቅ እየተሰራ ሲሆን መጪው ክረምት በአንጻራዊነት የተሻለ የኃይል አቅርቦት እንዲኖረው ጥረት እየተደረገ ይገኛልም ተብሏል። ተቋሙ አክሎም በ2018 ዓ.ም መስከረም ወር ላይ የነበረውን የኃይል መቆራረጥ አንድ ደንበኛ በወር በአማካኝ 15.6 ሰዓት የኤሌክትሪክ ኃይል የሚያጣበት የነበረ ሲሆን በየካቲት ወር ግን ይህንን ቁጥር ወደ 11 ሰዓት ዝቅ ማድረግ ተችሎ እንደነበረ ማስታውሷል። ይሁን እንጂ በግንቦት ወር ላይ የመቆራረጥ መጠን እንደገና የጭማሪ አዝማሚያ አሳይቷል። በአገልግሎቱ የመሰረተ ልማት አስተዳደር መሪ ስራ አስፈጻሚ የሆኑት ዶክተር ገበየው ሊካሳ እንደተናገሩት ተቋሙ በየጊዜ ለደንበኞች የሚሰጠውን አገልግሎት እያሻሻለ መጥቷልም ብለዋል። ቀደም ሲል በክረምት ወቅት ያጋጥሙ የነበረው ከፍተኛ የኃይል መቆራረጥ ዘንድሮ እንዳይደገምም በርካታ ቅድመ ዝግጅቶች ተሰርተዋልም ብለዋል። የኃይል መቆራረጥን ለመፍታት ተጨማሪ የኃይል መቆራረጥ እንፈጥራለን ያሉት ገበየው ይህን የሚሆነው በርካታ መስመሮች የተያያዙ በመሆናቸው አንድ የተቆራረጠ መስመር ለመስራት ሌላው የሚጠፋበት አጋጣሚ መኖሩንም አስታውሰዋል። ገበየው የቅድመ መከላከል ስራዎችን በተመለከተ ዝርዝር መረጃ የሰጡ ሲሆን በአዲስ አበባ ከ1750 ኪሎ ሜትር በላይ በአገር አቀፍ ደረጃ ደግሞ ከ62274 ኪሎ ሜትር በላይ የሚሸፍን የመካከለኛ መስመር ፈታሽ ተከናውኗልም ብለዋል። ይህም በሀገር ደረጃ ካለው ከ180 ሺህ ኪሎ ሜትር በላይ በጠቅላላ መስመር ውስጥ የተከናወነ ነው። ይህም በሀገር አቀፍ ካለው ከ180 ሺህ ኪሎ ሜትር በላይ ጠቅላላ መስመር ውስጥ የተከናወነ ነው። በተጨማሪም አገልግሎቱ በ67131 ትራንስፈርመሮች ላይ የምርመራ ስራንም አከናውኗል። በአማራ ክልል ሰሜን ሸዋ ደብረ ብርሃን ከተማ በሚገኙ የቻይና የወይን እሸትና ባቂሎ መጠለያ ጣቢያ በሚገኙ 21 የምርጫ ጣቢያዎች ዛሬ ከማለዳ ጀምሮ ድምጽ ተሰጥቷል። በሰሜን ወሎ ጃራ መጠለያ ጣቢያ በሚገኙ 4 የምርጫ ጣቢያዎች ዛሬ ከማለዳ ጀምሮ ምርጫ እንደተካሄደ የነገሩን ድምጽ ሰጪዎቻችን ተመራጩ መንግስት ወደ ቀድሞ ኑሯቸው እንደሚመልሳቸው ተስፋ እናደርጋለንም ብለዋል። በደቡብ ወሎ ዞን ደሴ ዙሪያ ወረዳ በገራዶ ቁጥር 1 የሀገር ውስጥ ተፈናቃዮች መጠለያ ጣቢያም ድምጽ እየሰጡ ናቸው። በሰሜን ሸዋ ደቡብና ሰሜን ወሎ በ8 የሀገር ውስጥ መጠለያ ጣቢያዎች በ30 የምርጫ ጣቢያ ተፈናቃዮች ድምጽ እየሰጡ መሆናቸውን የደሴው ዘጋቢያችን ገልጾልናል።
እስራኤል በኢራን ላይ ዘመቻ ከጀመረች ብቻዋን ትቀራለች ሲሉ ዶናልድ ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤሉን ጠቅላይ ሚኒስትር ቤንጃሚን ኔታንያሁን በኢራን ላይ ሰፊ ወታደራዊ እርምጃ እንዳይወስዱ በዛቻ አስጠንቅቀዋል። ትራምፕ ለኔታንያሁ ቤቢ ተጠንቀቅ አሊያ በቅርቡ ብቻን ትሆናለህ ማለታቸውን በመግለጽ ሁለቱ ሀገራት ልዩነታቸውን በውይይት እንዲፈቱ ጥሪ አቅርበዋል። የፕሬዝዳንቱ አስተያየት አሜሪካ ለዲፕሎማሲያዊ መፍትሄ ቅድሚያ መስጠቷን ያሳየ ሲሆን እስራኤል በበኩሏ በኢራን ላይ ልትወስደው ያሰበችውን የአጸፋ እርምጃ በትራምፕ ጥያቄ ብታቆምም በሊባኖስ ላይ ግን ጥቃቷን እንደምትቀጥል አስታውቃለች። ንብረትነታቸው የአሜሪካ የሆኑ ሁለት ዘመናዊ የጦር ሄሊኮፕተሮች በሆርሙዝ የባህር ሰርጥ አጠገብ መከስከሳቸውን ፕሬዝዳንት ዶናልድ ትራምፕ አስታወቁ። ፕሬዝዳንቱ በኬኔዲ አውሮፕላን ማረፊያ ለጋዜጠኞች በሰጡት መግለጫ አደጋው ቢደርስም አብራሪዎቹና ተኳሾቹ በሕይወት መትረፋቸውን አረጋግጠዋል። የአደጋው መንስኤ እስካሁን በይፋ ያልታወቀ ሲሆን ዝርዝር ዘገባው በሚቀጥለው ቀን ይፋ እንደሚደረግ ተገልጿል። የኢራን መንግስታዊ መገናኛ ብዙሃን የውጭ ሚዲያዎችን ዋቢ በማድረግ የሄሊኮፕተሮቹን መከስከስ የዘገበ ቢሆንም ስለ መንስኤው የሰጠው ማብራሪያ ግን የለም። ዜናችን የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶች ይኖሩናል። ጥሩ ጊዜ ይሁንላችሁ።